በዚህ ኢኒሽ ላይ የምንመለከተው ሌላኛው ቪዲዮ ደግሞ የሚሆነውን ሬዲት ኢሜጆችን እንዴት አድርገን ኤዲት ማድረግ እንደምንችል በማይንክራፍት ጌም እንዲሁም ደግሞ ኖርማል ባክግራውንድ በመጠቀም ፍሪ የሆነ ኮፒራይት ፍሪ የሆነ ባክግራውንዶችን ተጠቅመን እንዴት አድርገን መስራት እንደምንችል የማይንክራፍትንም እንዴት አድርገን መስራት እንደምንችል ሁለቱንም መንገድ ስቴፕ ባይ ስቴፕ እናያለን። እንዴት አድርገን የሬዲትን ኢሜጅ ተጠቅመን መስራት እንደምንችል እንመለከታለን። ይህን ቪዲዮ እንመልከተው። ይሄ ቪዲዮ ከዚህ በፊት አይተነዋል። እንዴት አድርጋችሁ ዳታ መሰብሰብ እንዳለባችሁ፣ እንዴት መስራት እንዳለባችሁ ከዚህ በፊት አውርተናል። ሬዲት ኢሜጆችን ተጠቅመን እንዴት አድርገን መስራት እንደምንችል ይህን ቪዲዮ መሰረት አድርገን እንሰራለን ማለት ነው። ይህን ይመስላል። ባክ እናድርግ። ሌላ ሁለተኛውንም ሊንክ እንመልከተው። ተመሳሳይ አይነት ይዘት ስላላቸው ብዬ ነው። ሌላኛው ፌመሱ ሊንክ ደግሞ ይሄ ነው እንደምትመለከቱት። Predictions from the 1900s about the future. They predicted we'd have FaceTime by talking into little round phones and wearing a headset. እንደምትመለከቱት ይሄን ይመስላል። ስቶሪ ቤዝድ ያደርገው ነው ይሄ የሰራው። ለምሳሌ ግን እኛ እንዴት አድርገን መስራት እንደምንችል እንመለከታለን። እዚህ ውስጥ ያለውን እንዴት መስራት እንደምንችል ካየን እናንተ በምትፈልጉት አይነት መንገድ መስራት አያቅታችሁም። ስለዚህ ቀጥታ ወደ ፕሮሰሱ እንሄዳለን። የሚያስፈልገን ምንድነው? እዚህ ጋር እንደምንመለከተው ባክግራውንድ አለ። ባክግራውንድ ያስፈልገናል። ማይንክራፍት ጌም ያስፈልገናል ማለት ነው። ወይም ደግሞ ኤኒ ባክግራውንድ፣ ቅድም ካየነው ጋር ደግሞ ተመሳሳይ የሆነ ኤኒ ባክግራውንድ መጠቀም እንችላለን። ሁለተኛው ደግሞ እዚህ ጋር ኢሜጆችን እንጠቀማለን። ከዛ ተጨማሪ ምን አለ? ካፕሽን አለ ማለት ነው። እንዴት አድርገን መስራት እንደምንችል፣ እንዴት ኢሜጆች ማግኘት እንደምንችል እናያለን። ጉግል ላይ እንገባለን። ሬዲት ብለን ሰርች እናደርጋለን ማለት ነው። በጣም ቀላል ነው። ሬዲት ብለን ሰርች እናደርጋለን። ሬዲት ብለን ሰርች ስናደርግ የሚመጣልን ፈርስት ላይ የሚመጣል ሊንክ አለ፣ የሬዲት ሊንክ። ይህን ሊንክ የመጀመሪያውን እንጫነዋለን። ይህን ይመስላል ፈርስት ሬዲት ሊንክ ማለት ነው። ሳይኒን ማድረግ አለባችሁ። ሳይኒን ካረጋችሁ በኋላ ሬዲት መጠቀም ስላችሁ፣ አሁን ሬዲ እኔ ሳይኒን ስላደረግኩኝ ነው ሳይኒን አድርጌያለሁ። ሳይኒን ለማድረግ በጣም ቀላል ነው። በጉግል አካውንታቸው ሳይኒን ማድረግ ትችላላችሁ። እንደምትመለከቱት እዚህ ጋር የምትመለከቷቸው የሬዲት ሳምፕሎች ናቸው ማለት ነው። ከዚህ ጋር ከእናንተ ጋር ሪሌትድ የሚሆን የምትፈልጉትን እየወሰዳችሁ መስጠት ትችላላችሁ ማለት ነው። ኔም ዲስ ኢሜጅ ይላል። አሁን ይህን ኢሜጅ ከፈላኩኝ ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ሴቭ አስ ብላችሁ እዚህ ጋር ስቶር እንዲያደርግላችሁ ማድረግ ትችላላችሁ። ከዛ ውጭም ደግሞ ይህን ፉል ሳይዝ ታደረጉትና ራይት ክሊክ አድርጋችሁ ሴቭ አስ ብላችሁ ኢሜጁን ትወስዱታላችሁ። ሴቭ አስ ብላችሁ ትወስዳላችሁ። ይህን ቴክስትም ደግሞ ኮፒ አድርጋችሁ ወርዳችሁ ላይ መጠቀም ትችላላችሁ። እኔ አሁን ይህንን ኢሜጅ እየጻፋችሁ ወይም ደግሞ ካፕከት ላይ ያስገብታችሁ እየጻፋችሁ መስራት ትችላላችሁ። ግን በጣም ኢዚ ስለሆነ ይህን ሁላችሁም መስራት የምችሉ ስለሆነ ሌላ ሊከብዳችሁ የሚችል ቀለል የሆነ መንገድ አሳያቸው። ምክንያቱም አሁን ኢሜጅ ላይ ቴክስት ካለ ካፕከት አያነበውም፣ ኢሜጅ እና ቴክስትን መለየት ስለማይችል ማለት ነው። ስለዚህ አሁን ሰርች እናደርጋለን። እዚህ ጋር ለምሳሌ ፋኒ የሆነ ነገር ለመስራት ከፈልግ ፈኒ ቪዲዮችን ሰርች እናደርጋለን ሬዲት ጋር። ፈኒ የሆኑ ነገሮች ይመጡልናል እዚህ ጋር። ፈኒ የሆኑ ቴክስቶችን እንወስዳለን። ለምሳሌ እንወስዳለን። እንደምትመለከቱ ይሄ በትልቁ ከፍተን እናየዋለን። ይህን ይመስላል። ናይንቲስ ልልስ ኖ ታቶ ኖ ሪንግ ኖ ግሪን ሄር። ከዛ ጃቬር የሰጠው ዳቬር የሰጠው ደግሞ እንትን አለ፣ ኮመንት አለ። ይህን ይመስላል። ይህንም እናደርገዋለን፣ ሴቫስ እናደርገዋለን። ሴቫስ አድርገን በዚህ መሰረት የምንፈልጋቸውን ኢሜጆች ከሬዲት ላይ እየወሰድን ሴቫስ ማድረግ። ፋኒ የሆኑ ቪዲዮዎችን ከየትኛውም ሶሻል ሚዲያ ሊሆን ይችላል። ያው ኤግዛምፕል እዚህ ጋር ያሳያችሁ ሬዲትን ስለሆነ ከሬዲት መጠቀም ትችላላችሁ። ሰርች እያደረጋችሁ ፖፑላር የሆኑትን ፖፑላር ሆም ውስጥ ገብታችሁ ከእናንተ ጋር ሪሌትድ የሚሆን የምትፈልጉትን ኤኒ ታይፕ ኦፍ ፋይል እየወሰዳችሁ መጠቀም ትችላላችሁ። ሰርች እያደረጋችሁ የምትፈልጉትን እዚህ ጋር ያለው መጠቀም ትችላላችሁ። አሁን ሴቭ አድርጌዋለሁ። ከዛ ሴቭ ካደረግነው በኋላ አንደኛ ኢሜጅ አገኘን ማለት ነው። ቴክስቱ ልንጠቀሙ እንችል። ከዛ ምድረው ባክግራውንድ ያስፈልጋል። ባክግራውንድን ለመስራት ደግሞ ፒክስ ባይ የሚል አለ። ፒክስ ባይ ብለን ጉግል ላይ ሰርች እናደርጋለን። ፒክስ ባይ ፒክስ ባይ የፈርስት ሊንክ ላይ የሚመጣልን ፒክስ ባይ የሚለውን ዲስ ዋን 5.4 ሚሊዮን እንመርጥለታለን። ከዛ እዚህ ጋር መተን የምንፈልገው ማይንክራፍት ጌም ነው። ባክግራውንድ ላይ ያለው ማይንክራፍት ጌም ብለን ሰርች እናደርጋለን። ማይንክራፍት ጌም ባክግራውንዶች ይመጡልናል እዚህ ጋር። ማይንክራፍት ጌም ባክግራውንዶች እንደምትመለከቱት አሉ። ይህንን የምንፈልገውን እዚህ ጋር መተን ዳውንሎድ ማድረግ ነው የሚጠበቅብን። ዳውንሎድ ማድረግ ይጀምራል። እዚህ ጋር እንደምትመለከቱት ዳውንሎድ ማድረግ ይጀምራል። እኔ ግን ቤዚካሊ አሁን ማይንክራፍት ጌሞች እነዚህ ኢሜጆች ናቸው። እኔ ቪዲዮ
እዚህ ጋር መጣና ማይንክራፍት ቪዲዮዎችን እፈልጋለሁ። ቪዲዮ እለዋለሁ ኢሜጅ የሚለውን ማለት ነው። ሰው ወደ ቪዲዮ ፎርማት ቀይረዋለሁ። ቪዲዮ ፎርማቶችን ከዚህ ውስጥ ወስዳለሁ ማለት ነው። እንደምትመለከቱት እዚህ ጋር ያሉ ቪዲዮዎች እነዚህ ቪዲዮዎች ዳውንሎድ አደርጋለሁ እዚህ ጋር ዜናውንም ይሄ ዳውንሎድ ያደርግልኛል። ሌሎችም ማይንክራፍት ጌሞች እዚህ ውስጥ ካሉት ሳምፕሎች እንወስዳለን ማለት ነው። ማይንክራፍት አሁን ይሄንን እንከፍታለን። ማይንክራፍት የሆነ ጌም ነው እናየዋለን። ቴኔን ዳውንሎድ ማድረግ ከፈልግ ቴስት ዳውንሎድ ሳይዙን ከዚህ ውስጥ መምረጥ ትችላላችሁ። ዳውንሎድ ፔሪድ በዚህ አይነት መንገድ ዳውንሎድ አድርገን ጨረሰ ማለት ነው። ከዛ እኔ ሪኮመንድ ማድረጋችሁ ሁለት አይነት መንገድ አለ። ማይንክራፍት ጌም እና ዊዛውት ማይንክራፍት ጌም ናቹራል የሆነ ነገር የተወሰደበት አለ። ከዛ ሶስተኛው ደግሞ አለ ኤአይ ጀነሬትድ የሆነ ቪዲዮ ወይም ደግሞ ኢሜጅ ነው። ኤአይ ጀነሬትድ የሆነ ኢሜጅ ወይም ቪዲዮ ለመስራት ኢሜጅ ከዚህ በፊት አይተናል፣ ዳቪንቺን መጠቀም ትችላላችሁ። ከዛ ውጭ ግን ፒካ የሚባል ኤአይ አለ። ፒካ የሚባለውን ኤአይ ገብታችሁ መጠቀም ትችላላችሁ። እዚህ ጋር ሎጊን ታደርጋላችሁ። ፒካ ጋር እንደ ዳቪንቺ አይነት ተመሳሳይ ነው፣ ምንም አይነት ዲፈረንስ የለውም። ፒካ ውስጥ ከገባችሁ በኋላ ሳይኒን ታደርጋላችሁ። ሳይኒን ሳታደርጉ ስለማይከፍትላችሁ ነው ፒካ። አሁን እዚህ ጋር ማሳያችሁ የፒካ ቀጣይ ቪዲዮ ጋርም እንጠቀምታል። ሰው አሁን የምንፈልገውን ኢሜጅ ከዚህ ውስጥ ጀነሬት ማድረግ እንችላለን፣ ወይም ደግሞ ኢንስፓየር የሚያደርገን መጠቀም እንችላለን። ስኪፕ እናደርገዋለን ኦፈሩን በክፍያ። አሁን እዚህ ጋር የምትፈልጉት ኢሜጆች አሉ ባክግራውንድ ላይ አይደለ? ከነዚህ ውስጥ የምትፈልጉትን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ከዛ ውጭ ነው ፕሮንት እዚህ ጋር መስጠትና ስቶሪ ቢልድ ማድረግ ትችላላችሁ ማለት ነው። በዚህ አይነት መንገድ መስራት ትችላላችሁ። አሁን ዲስ ዋን ኢፍ ዩ ዋንት ዲስ ዋን ቴን ኢሜጅ ውስጥ ታስገቡለትና ይህንን ትሬንድ አይታችሁ የምትፈልጉለትን ኢሜጅ አስገብታችሁ ያንን ቼንጅ ያደርግላችኋል። በዚህ አይነት መንገድ መስራት ትችላላችሁ። ፒካ አንደኛው ጀነሬት ባክግራውንድ ኢሜጅ ጀነሬት ታደርጉበት የምትችሉ። ከዛ ቪዲዮ ከፈልጋችሁ ቪዲዮ ቴምፕሬስ ታደርጉለታላችሁ። የምትፈልጉትን ቪዲዮ ጀነሬት ያደርግላችኋል ማለት ነው። መስመሩን የሚጠቁማችሁ እንዴት መስራት እንዳለባችሁ የሚገጥማችሁን ቴክኒካል ችግሮችን ሁሉ ሶልቭ ለማድረግ ደግሞ አልብትረ አካዳሚ አለላችሁ። አልብትረ አካዳሚ ላይ ኦንላይን ላይ የቲክቶክ የዩቲዩብ እንዲሁም ኮርሶችን እናስተምራለን። በዚህ ኮርሶች እያንዳንዳችሁ ተማሪ የመጀመሪያ ክፍያችሁን እስከምታገኙ ድረስ ሙሉ ሳፖርት እናደርግላችኋለን። የኦንላይን ኮርስ የራሱ አለው፣ በራሱ ዌብሳይት ትማራለች። ከዛ ውጭም ደግሞ ከኔ ጋር ላይቭ ዋን ቱ ዋን እየተገናኛችሁ የምትማሩበት እድል አለ። እንግዲህ አልብትረ አካዳሚ ጋር በሶስት አይነት ክፍል ትከፍለን ላችኋል። ሁላችሁንም ባላችሁ አቅም ያማከለ ባላችሁ ጊዜ ያማከለ ኮርሱ የሚሰጠው እናንተ በሚመቻችሁ ሰዓት ስለሆነ ሰራተኛ ልትሆኑ ትችላላችሁ፣ ተማሪ ልትሆኑ ትችላላችሁ። የሰዓት ገደብ የለውም፣ ላይቭ ላይ ብቻ ስላልሆነ ማለት ነው። ስለዚህ ኦንላይን ላይ ነው። ኦንላይን የራሱ ዌብሳይት ላይ ትማራላችሁ። ከዛ በተጨማሪ ደግሞ ላይቭ ላይ ደግሞ አይን ዋን ቱ ዋን የምታገኙበት ሰዓት ከተማሪዎች ጋር በአንድ ላይ በሚመቻችሁ ሰዓት ተወስኖ በተመቻችሁ ሰዓት ነው ክላስ የሚሰጠው። ስለዚህ ያ ደግሞ በመሆኑ ምክንያት ማንኛውም ሰው የሚመቸውን ሰዓት መሰረት ተደርጎ ቮት ተደርጎ በዛ ሰዓት እንድትማሩ ያደርጋል። ስለዚህ ስራችሁ ጊዜ ያማከለ ነው ማለት ነው። ሌላኛው እንግዲህ ሶስቱ ክፍሎች አንደኛው ዋን ቱ ዋን ክላስ ነው። ዋን ቱ ዋን ክላስ ከኔ ጋር መማር ለምትፈልጉ ሙሉ እያንዳንዱ ነገር ቼክ አውት እያረኳችሁ መማር ለምትፈልጉ ተማሪዎች ነው። ይህም ደግሞ ለ8 ሳምንታት የሚቆይ ነው። በሳምንት 2 ጊዜ የራሱ የሆነ ዌብሳይት አለው። ከዛ ውጭ ደግሞ ላይቭ ዋን ቱ ዋን ከኔ ጋር እያንዳንዱ ብቻችሁን ከኔ ጋር ብቻ በኦንላይን የትኛውም የዓለም ክፍል የትኛውም የኢትዮጵያ ክፍል ብትሆኑ ስማርትፎን እና ኢንተርኔት እስካላችሁ ድረስ መማር የምትችሉበት ነው። እሱም ደግሞ register.albatra.com ጋር ገብታችሁ መመዝገብ ስላላችሁ። ከዛ ውጭም ደግሞ ታች ዲስክሪፕሽን ላይ አለ። ሁለተኛው ደግሞ ቲክቶክ ማስተር ክላስ ነው። የቲክቶክ ማስተር ክላስ ላይ ቲክቶክ ሾፕን፣ ቲክቶክ ክሬተር ሪዋርድን፣ ቲክቶክ ያዘ ቢዝነስ እንዲሁም ደግሞ ብራንድ እንዴት ቢልድ እንደሚደረግ ቲክቶክን ተጠቅመን ቢዝነስ መስራት እንደምችል የኢትዮጵያ ቲክቶክ አካውንትን እንዲሁም ደግሞ የኢንተርናሽናል በተለምዶ የምንለው የሌሎች ሀገሮችን ወይ ገንዘብ የሚሰራውን የቲክቶክ አካውንት አከፋፈት ከዛ እሱን ተጠቅመን እንዴት አድርገን ክሬተር ሪዋርድን ቲክቶክ ሾፕን እንዴት አድርገን በአግባቡ መስራት እንደምንችል የምናይበት ነው። እንዲሁም ቢዝነሳችንን እና ብራንዳችንን ቢልድ የምናደርግበት። ሶስተኛው ደግሞ የቲክቶክ ክሬተር ሪዋርድ የሚባለው ነው። ቲክቶክ ክሬተር ሪዋርድ ላይ ቲክቶክ ላይ ከ8 በላይ ገንዘብ መስሪያ መንገዶች አሉ። ማስተር ክላሱ ላይ እያንዳንዱን የምንመለከታቸው ይሆናል። ቲክቶክ ክሬተር ሪዋርድ ላይ ግን የምንመለከተው አንድና አንድ ነው። ቲክቶክ ቪዲዮ ስንለቅ ቪዲዮዎቻችን ሰዎች በማየታቸው ገንዘብ የሚከፍልበት የቲክቶክ ክሬተር ሪዋርድ ብቻ ይሆናል። በእነዚህ ከሶስት አንዱ መርጣችሁ መማር ትችላላችሁ። ምዝገባው ሊጠናቀቅ በጣም ጥቂት ቀናት ነው የቀረው። የመጨረሻው ምዝገባ የሚሆነው ግንቦት 30 ነው። በመመዝገብ ቦታችሁን ሴኩር አድርጉ። የምንቀበለው በጣም ጥቂት ተማሪ ነው። ይህ የሚሆንበት እያንዳንዱን ተማሪ ቼክ ማድረግ ስላለብን፣ እያንዳንዱ ተማሪ ደግሞ ማበረታት ስላለብን፣ እያንዳንዱ ተማሪ የሚሰራውን ነገር ቼክ ማድረግ ዋን ቱ ዋን መገናኘት ስላለብን፣ ሳፖርት ለማድረግና ኮንትሮል ለማድረግ በበዛ ቁጥር ስለማይቻል እሱን ሃንድል ለማድረግ ስለሚያስፈልግ ነው ማለት ነው። ስለዚህ ለመመዝገብ ዲስክሪፕሽን ላይ አለላችሁ ሊንኩ መመዝገብ ስላላችሁ። ከዛ ውጭ ደግሞ @albatra26 መመዝገብ ስላላችሁ። ከዛ ውጭ ደግሞ በስልክ ቁጥር 0923 33 64 89 ላይ ደውላችሁ ልትመዘገቡ ትችላላችሁ። በዚህ አይነት መንገድ መስራት ትችላላችሁ። አሁን እየተጠቀምኩት ያለ ባክግራውንድ ኢሜጅ ስለሆነ ፍሪ እንዲሆንላችሁ ነው።
ይህንንም ከዚህ ተጠቅማችሁ የምትፈልጉትን ዳውንሎድ ማድረግ ትችላላችሁ። ከዛ ዳቪንቺን ከዚህ በፊት አይተናል። የምትፈልጉትን ፕሮንት ሰንታችሁ ኢሜጅ መውሰድ ትችላላችሁ። ፔሪድ። ከዛ ውጭ ደግሞ ሌላ ኢሜጅ ባክግራውንድ ከፈልጋችሁ እዚሁ ፒክስባይ ጋር ገብታችሁ ፒክስባይ እዚህ ውስጥ ገብታችሁ ኢሜጅ ወይም ፎቶ ብላችሁ ኤኒ ታይፕ ኦፍ ኢሜጅ ወይም ናቹራል ኢሜጅ ለምሳሌ ናቹራል ቲንግ ከፈልጋችሁ ናቹራል ብላችሁ ናቹራል ቪዲዮስ ብላችሁ ወይም ቢዩቲዎች ብላችሁ ዳውንሎድ ማድረግ ትችላላችሁ። ናቹራል ቪዲዮዎችን እዚህ ጋር ታገኛላችሁ። ከነዚህ ውስጥ የምትፈልጉትን መርጣችሁ መውሰድ ትችላላችሁ። እዚህ ጋር የምታያቸው ናቹራል ነገሮች የምትፈልጉን መርጣችሁ መውሰድ ትችላላችሁ። ደስ ያላችሁን ማለት ነው ዳውንሎድ ማድረግ ትችላላችሁ። ተሴም ፕሮሰስ። ከዛ ውጭ ደግሞ ፒክስል የሚባል አለ። እዚህ ጋር ፒክስል ብላችሁ ፒክስል ስፔል ተሳስቻለሁ። ፒክስልስ ብላችሁ ፈርስት የሚመጣው ሊንክ ትጫናላችሁ። እዚህ ውስጥ ቪዲዮ ከፈልጋችሁ ቪዲዮ፣ ኢሜጅ ከፈልጋችሁ ኢሜጅ ብላችሁ የምትፈልጉትን ደግሞ ከዚህ ውስጥም ኢሜጅ በምትፈልጉት ፎርማት በቲክቶክ ፎርማት አለላችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ዳውንሎድ ለማድረግ ደሴም ፕሮሰስ ነው፣ ምንም አይነት ዲፈረንስ የለውም። የምትፈልጉትን ዳውንሎድ አድርጋችሁ አሁንም ቀጥታ ዳውንሎድ ማድረግ ይጀምራል። በዚህ አይነት መንገድ ዳውንሎድ ታደርጋላችሁ። ሰው ባክግራውንድ ቤት ጨርሰናል። ከዛ ቴክስት ዳውንሎድ አድርገናል። ከዛ የሚቀረን ምንድን ነው? ቴክስቱ ላይ የተጻፉ ጽሁፎች አሉ። እነሱን የሚያነብልን ኤአይ ነው። ቻትጂፒቲ ካፕከት ላይ ስለሚያስቸግር እምቢ ስለሚለን ሌላ ኤአይ እንጠቀማለን። ካፕከት ላይ ደግሞ እንዴት አድርገን መስራት እንዳለብን እናያለን። ስለዚህ ሌላ ኤአይ እንጠቀማለን። እሱ ኤአይ የሚባል any2speech.com እንደምታዩት any2speech.com የሚል ይመጣልናል። any2speech.com ላይ ገብተን የምንፈልገውን ኢሜጅ እናስገባለታለን ማለት ነው። እዚህ ውስጥ ገብታችሁ ሳይን እንድታደርጉ ያዛችኋል። ሳይን ታደርጋላችሁ። ከዛ ኢሜጅ ቱ ስፒች የሚል አለ። የምትፈልጉትን ኢሜጅ ታስገቡለታላችሁ። ቅድም ዳውንሎድ ያዘዝነው ለምሳሌ ቴስ ዋን ይህንን ታስታውሱታላችሁ። ይህን ኢሜጅ ኮንቨርት ለዋለሁ ማለት ነው። ኮንቨርት ቱ ስፒች ለዋለሁ። ስፒቹን ዳውንሎድ ያደርግልኛል። ስፒቹን ኮንቨርት አድርጎ ይሰራልኛል። ያን ስፒች ከኢሜጁ ጋር የምር ይሰራል አይሰራ የሚለው ቼክ ማድረግ ይኖርብናል ማለት ነው። በስርዓት ነው በቃ የፈለገውን ቴክስቱን ራሱን ነው ያነበበልን። ስለዚህ ቪው ኦል ስፒችስ ብለን እንጫነዋለን። ቪው ኦል ስፒችስ በምንልበት ሰዓት ላይ ወደ ቀጣይ ፔጅ ወስደናል። ወደታች ስክሮል እንደዚሁ ነው ይመጣል። ወደታች ስክሮል አድርገን ኢሜጅ ቱ ስፒች የሚለው ጋር እዚህ ጋር 1970s ሌዲስ ብለው አምጥተናል። ይህንን ዳውንሎድ እናደርገዋለን። ቮይስ ዳውንሎድ ያደርግ ማለት ከዛ ካፕከት ላይ መግባት ነው። ካፕከት ላይ ገብተን ዳውንሎድ ያደረግናቸውን ፋይሎች እናስገባለን። ቮይሱንም ኢሜጁንም ኤቭሪቲንግ እናስገባለን ማለት ነው። የምንፈልገው ሙሉ ዳውንሎድ ነው። ኦልሬዲ እኔ ዳውንሎድ ስላደረግኳቸው ጊዜ ላይ ለመፍጀት ዳውንሎድ ያደረግኳቸውን አስገባል። እናንተ የምትፈልጉትን አንድ በአንድ ሴሌክት አድርጋችሁ ታስገባላችሁ ማለት ነው። ኢሜጆችን ኤቭሪቲንግ አስገባኝ ማለት ነው። ምን አደርጋለሁኝ? ባክግራውንድ ወስዳለሁ። ባክግራውንድ ኢሜጅ ይሄን ወስዳለሁ። ለምሳሌ ባክግራውንዱን የወሰድኩት ከምንድን ነው? ከፒክስባይ ስለሆነ ፍሪ ነው፣ ኮፒራይት ፍሪ ነው ማለት ነው። ነገር ግን ኮፒራይት ፍሪም ሆኖ አንዳንዴ ሊያሰጋችሁ ከቻለ ምን ታደርጋላችሁ? የተወሰነ ኢፌክቶችን ብለር ምናምን ታደርጉታላችሁ። ብለር እንጨምርበታለን። ብለር እንግሊዝኛ እናድርገውና ብለር እናደርገዋለን የተወሰነ። ብለር ትንሽ እንጨምርበታለን። እንደምታዩት ኖርማሊ ፒክቸሩ ይሄ ነው። ትንሽ ስንጨምሩ ስኬሉ እንደዚህ ይሆናል። ናይስ። ከፈለግንም በደንብ መጨመር እንችላለን። እንደዚህ እናደርገዋለን። ይህንን መቀየር ትችላላችሁ በየሰከንዱ እንደፈለጋችሁት። ይህን ትወስዳላችሁ። ከዛ ፓክ እናደርግና ኢሜጆችን እንወስዳለን። ኢሜጆችን ለምሳሌ ቅድም ዳውንሎድ ያደረግነው ኢሜጅ አለ አይደለ? ዚስ ኢሜጅ ይህን እንወስደዋለን፣ ከላይ እናስቀምጠዋለን። ይህንን ሳይዙን እናሳንሰዋለን እንደዚህ። ይህንን ያነበበው ቮይስ አለ፣ ቮይሱን እንወስዳለን። ይህን ደግሞ ቮይሱን እንወስዳለን። 1970 አሁን እንደዚህ እናስቀምጣለን። ቮይሱን እንደምትመለከቱት አሁንም ክፍተት ያለውን የቮይሱን ከት እያደረግ እናስወጣለን። ከዚህ በፊት እንዳየ ነው ማለት ነው። ከት እናደርገዋለን፣ እናስወጣዋለን። ፔሪድ ከት እናደርጋለን፣ እናስወጣለን። የምንፈልገውን ከት እያደረጋችሁ ሳውንዱን ማስወጣት ነው፣ ጸጥ ያለበት ፓርት ማለት ነው። በዚህ አይነት መንገድ ከት እያደረጋችሁ ሳውንድ ታወጡት። ሲዘገይ እንትን ይላል። ይህን እናስወጣዋለን። ሳውንድ አሁንም ትንሽ እንጨምርና እናስወጣዋለን ማለት ነው። ይህንንም አሁንም እንጨምረዋለን። ከት እያደረግ እናስወጣለን። ኢሜጁን እስከዚህ ድረስ እናደርገዋለን ማለት ነው።
ሶ ሌላ ኢሜጅም 1 ደቂቃና ከዛ በላይ መሆን ስላለበት ይሄኛውንም አሁን ባክግራውንድ ከታርገን ማስወጣት እንችላለን። ሶ ሌላ ባክግራውንድ እንጠቀማለን ካሉት ባክግራውንዶች ውስጥ ለምሳሌ ዲስ ባክግራውንድ እንውሰድ። ፉል ሳይዝ እናድርገው። ዜናውን ይሄንንም እንዳያስቸግረን ብለር እናደርገዋለን። ዜን ብለር ካረግነው በኋላ ሳይዙን ትንሽ እንጨምርለታለን ወይም እንቀንሳለን። ዜን ኢሜጅ ሌላ እንወስዳለን ማለት ነው። ሌላ ኢሜጅ እንወስዳለን። Not to be that guy. ለምሳሌ This has got to be the photo of my girlfriend gave me. That's how I met your mom. ለምሳሌ ይሄኛው ፎቶ እንውሰደው። ሶ ይሄንን ትንሽ እንደዚህ እናደርገዋለን። ቴን የዚህን ሳውንድ ኦልሬዲ ስለያስቀየርኩትኝ ኮንቨርት ስላደረኩት ይሄን ሳውንድ ወስዳለሁ። ሳውንዱን አስቀምጣለሁ። በዚህ መሰረት ፉል እናደርገውና ሳውንዱን አስቀምጣለኝ። ቴን ከት አደርገዋለሁ ማለት ነው። ቴን ወስደዋለሁ። እዚጋ ከት ያልሆነ ሳውንድ አለ። ይሄኛውን ከት እናድርገው። ፈጠን ፈጠን ሲል የሰውን አቴንሽን ይይዛል። ዘግየት ሲል የሆነ ሰው ወደ አሁኑ ቲክቶክ ላይ እንደምታውቁት የፈጠነ መሆን ስላለበት ይህንን ከት እናደርገውና ይህንን ድሌት አድርገን እናስጠገዋለን። ይሄኛውን እናስጠገዋለን። አሁን ይህንን ኮፒ ነው፣ በቃ ደሴም ፕሮሰስ ነው። ስለዚህ ይችን እስከዚህ ድረስ ኤዲት ካረኳት ለማሳየት ያህል በቂ ነው። ይህንን ከት እናደርገዋለን። ይህንም ከት እናደርጋለን። ድሌት። ይህን ይመስላል። ኢሜጆቹ ጋር ብለር መጨመር ከፈልጋችሁ፣ ኢፌክት መጨመር ከፈልጋችሁ፣ ፊልተር መጨመር ከፈልጋችሁ ሄሬቴዝ እዚህ ጋር ለላችሁ አምታችሁ መጨመር ትችላላችሁ። ቴን በዚህ ሳይዝ ነው። 1970s ladies, no tattoos, nose rings or green hair, Xavier or balls, 2.6K 6226. That's how I met your mother. 1970s lady. አሁን ይሄን ይመስላል። ስለዚህ ሳውንዱ ምን ሆናል? ትንሽ ሌት ያደርጋል። ይሄንን እናጠቅረውና ሙሉን ሳውንዱን እዚህ ጋር መተን ስፒድ እናደርገዋለን። ስፒድ ብለን እንጨምረዋለን። ስቲል ሳውንዱ ስፒድ አድርገን ከጨመርነው በኋላ ራሱ ምን እናደርጋለን? ካልተመቸን የሳውንዱ ቼንጅ ማድረግ ይችላል። ቮይሱን ቼንጅ ማድረግ ይችላለን። እዚህ ውስጥ ካሉ ቮይሶች ቮይስ ካራክተር ከምንፈልገው ውስጥ መምረጥና መጠቀም እንችላለን። ግን ባለው ይበቃል ለማሳየት ስለሆነ። ይህንን ግን እናንተ ቼንጅ ቮይስ ብላችሁ መቀየር ትችላላችሁ። አሁን ቮይሱን እንዲፈጠን ስናደርገው አሁን በጣም ፈጠነ ድምፁ። ስለዚህ አሁን እንምረጠውና ስፒዱን ትንሽ እንቀንሰው። 1970s ladies, no tattoos. ትንሽ እንጨምረው። 1970s ladies, no tattoos, nose rings or. ይሄንን እናስጠጋው። ሳውንዱን አሁን እናስጠጋለን። ሳውንድ እናስጠጋለን። ይሄኛውንም ባክግራውንድ ትንሽ እንጨምራለን፣ እናስጠጋለን። ይሄንን ኢሜጁን በተመሳሳይ ሁኔታ ምክንያቱም አያስፈልግም በጣም ረዘመ። ይሄን እናደርጋለን። 1970s ladies, no tattoos, no. አሁን ይሄ ባክግራውንድ በጣም ብለር ሆኗል። ስለዚህ ኢፌክት ብለን በደንብ ብለር እንዳይሆን ትኩረትን እንዳይል ኢፌክት ብለን እንገባለን። እዛ ብለር የሚለውን መርጠን ትንሽ እንቀንሰዋለን። ብለር የሚለውን ይሄኛውንም እንመርጥና ብለር የሚለውን ኢፌክት እንመርጥለትና እዚህ ውስጥ ብለሩንም ትንሽ እንቀንሰዋለን። ከዛ Here 1970s ladies, no tattoos, nose rings or green hair, Xavier or balls, 2.6K 6226. That's how I met your mother. ለምሳሌ that's how I met your mother የሚለውን ለምሳሌ ሁክ እንዲሆንልን ከፈለግ እንደዚህ አድርገን እንወስዶና እንቀይረዋለን ማለት ነው። ሳውንዱንም አብረን እንደዚህ እናደርጋለን። ሁክ በጣም ወሳኝ ስለሆነ ሁክ ሶችኛዋ ሳውንድ እናመጣትና ታች አድርገን ይሄኛውን መቀየር ትችላላችሁ። ሁኩን ለመስራት ነው እንጂ ግዴታ አይደለም። እናንተ ሁክ መጀመሪያ ከሰራችሁ ትችላላችሁ። ሁክ ካልሰራችሁ ደግሞ በዚህ አይነት መንገድ አሬንጅ ማድረግ ትችላላችሁ። አሁን ተመልከቱት እንዳዲስ። That's how I met your mother. 1970s ladies, no tattoos, nose rings or green hair, Xavier or balls, 2.6K 6226. ይሄን ይመስላል። ጤናፍ ጨረስን። ምንድነው የምናደርገው? ኤክስፖርት ስናደርግ ታይትል ያስፈልግናል። ታይትል ቻትጂፒቲ ላይ እንደተለመደው ገብተን ታይትል እንሰጠዋለን ማለት ነው። አሁን ለምሳሌ ቤስት የሚባለው that's how I met your mother የሚል አለ። ታይትል ራሳችን መስጠት እንችላለን። ቻትጂፒቲ ላይ ገብተን መስጠት እንችላለን። that's how I met your mother then ፍሬም እናስተካክላለን። 60 እናደርጋለን። ይሄ 1080 ያደርኩት 4K 2K ምናምን ብታደርጉት ቲክቶክ ራሱ ኮምፕረስ ስለሚያደርገው ቶታል ሳይዙ ይሄን ይመስላል። ደቂቃው ደግሞ 7 ሰከንድ ነው ይላል። በዚህ መሰረት መስራት ይችላሉ። ኤክስፖርት እናደርጋለን። እዚህ ጋር የምናያቸው እያንዳንዱን ፋይሎች ቴሌግራም ጋር አብሬ የተወሰኑ ሳምፕሎችን አታች አደርግላችኋለሁ ማለት ነው። ቀጣዩ ፓርት ላይ እንሄዳለን። ሶስተኛው ፓርት በዚህ የምንመለከተው ደግሞ ባክ እናርግና ስለምንድነው That's how I met your mother. 1970s ladies, no tattoos. በዚህ መሰረት ዳውንሎድ
ኤክስፖርት አድርጎ ጨርሷል ማለት ነው። ሶ የምናደርጋለን እዚህ ታይትል ውስጥ እንገባና ሶስተኛ ላይ ሜሞች ነው ፈኒ የሆኑ ሜሞች ወይም ደግሞ ፈኒ ሄት ሜም የሚባሉትን ነው። ሶ ይህንን ለመስራት በጣም ቀላል ነው። ካት ሜሞች ነው። ለምሳሌ ይህንን እንመልከት። ከነዚህ ውስጥ ካሉት ሶስተኛው ካት ሜሙም ይህን ይመስላሉ እንደምትመለከቷቸው። እዚህ ጋር ካት ሜሞች አሉ። የምትፈልጉትን የካት ሜሞች ናቸው፣ ሳምፕሎች ካት ሜሞች ናቸው በአጠቃላይ። ሶ ይህንን ደግሞ እንዴት አድርገን መስራት እንዳለብን አሳያችኋለሁ። ይህን ለመስራት በጣም ቀላል ነው። ይህንን ጉግል ዩቲዩብ ጋር እንገበጣና ካት ቪዲዮስ ግሪን ስክሪን ካት ቪዲዮስ ወይም ደግሞ ግሪን ስክሪን ካት ቪዲዮስ እንለዋለን። ሶ ግሪን ስክሪን ካት ቪዲዮስ ጨቃለ ከዚህ ውስጥ የምትፈልጉትን ትወስዳላችሁ ማለት ነው። ዜኔንን ዳውንሎድ ታደርጉታላችሁ። ዳውንሎድ ለማድረግ ኤስኤስን መጠቀም ነው። ደስ ያላችሁ ዳውንሎደር ላይ መጠቀም ስላችሁ ሶኔ ኤስኤስ ስለሆነ ይዣል የምጠቀመው ኤስኤስን ኳሊቲ ስለማይቀንስ ፊዚካል ኤስኤስ ላይ በሃይ ኳሊቲ በ1080 ዳውንሎድ አድርገዋለሁ ማለት ነው። ሌላም የካት ቪዲዮ ይኖራል። ባክ አደርጋለሁ፣ መልሳለሁ። ቴን ካት ሜሞችን እነዚህ እንደምትመለከቷቸው ካቶች አሉ። ለምሳሌ በጣም 50 የካት ሜሞች አሉ። ባክግራውንድ ሷን እነዚህ የምትፈልጉትን ኮፒ እያደረጋችሁ ዳውንሎድ ማድረግ ብቻ ነው የሚጠበቅባችሁ። እዚህ ጋር ትመጣላችሁ፣ ፔስት ቴን ዳውንሎድ። ይሄኛው እንደም 21 በ60 አለው። ቴን ዳውንሎድ 4K 2K ያለው ማለት ነው። በዚህ መሰረት ዳውንሎድ ታደርጉታላችሁ ማለት ነው። ይህን ዳውንሎድ አድርጋችሁ ከጨርሳችሁ በኋላ የሚያስፈልጋችሁ ምንድነው? ስቶሪ ነው። ስቶሪ ካት ስቶሪ እንዲሰጣችሁ ቻትጂፒቲ መጠየቅ ነው። ቻትጂፒቲን ትጠይቁታላችሁ። ካት ስቶሪ እንዲሰጣችሁ ወይም ደግሞ የአንድ ደቂቃ የመሳሰሉትን ከዛ ያንን ትወስዳላችሁ። ወይም ደግሞ ሜም እንዲሰጣችሁ የሆነ ሜም ነገር እንዲሰጣችሁ ታደርጋላችሁ። ከዛ ያ ሜም ወስዳችሁ መስራት ነው። ቻትጂፒቲ ጋር እንግባና ለምሳሌ ጀነሬት ካት ሜም ምናምን ብለን እንሰጠዋለን። እዚህ ጋር ለምሳሌ ፕሮንቱን ትሬኒንግ ያደረጋችሁ ስትሄዱ ትጠቀማላችሁ። ጀነሬት ካት ሜም አይዲያስ ብላችሁ ሰርች ማድረግ ነው። ሶ ካት ሜም አይዲያዎቹ መታላችሁ። ሚ አፍተር ዋን ፕሮዳክቲቭ ሃወር ከዛ ካት ላይን ድራማ ኦን ደ ፍሎር ላይክ ወርክ 12 ሃወር ስትሬት። አሁን ለምሳሌ ይሄኛውን ታሪክ ሜም ወሰድኩት ማለት ነው። ይሄን ሜም ለመስራት ከፈለኩ ኮፒ አድርጌ ወስዳለሁ። ሜም የዚህ ሜም ታሪክ ነው። ስለዚህ ድመት ድራማቲክ የሆነ እንቅስቃሴ ስታደርግ ያለ ቪዲዮ ነው የምጠቀመው ማለት ነው። ስለዚህ ድመቶች ከዚህ ውስጥ ዳውንሎድ ካደረግነው በኋላ ከካፕከት ጋር እንመጣለን። ይህንን ፋይል እናጥፋው። እዚህ ጋር ያሉትን ሙሉ ፋይሎችን እናጥፋና በአዲስ ፋይል እንሰራዋለን ማለት ነው። ማሳያችሁ ያን ያህል ከባድ ስላልሆነ ነው እነዚህ መስራት ማለት ነው። ዳውንሎድ የሆነ ካፕከት ይህን ዳውንሎድ እናደርገዋለን። ዜን ባክግራውንድ ያስፈልገናል። ዜን ባክግራውንድ ደስ ያለንን ኢሜጅ እንጠቀማለን። ደስ ያላችሁን ባክግራውንድም ዳውንሎድ ለማድረግ የምትፈልጉ ከሆነ እዚሁ ጋር መታችሁ የቅድሙ ጋር ፒክሰል ጋር ዳውንሎድ ማድረግ ትችላላችሁ። ሆም ምናምን ነገር ወይ ሃውስ ምናምን ነገር ሃውስ ወይ ሆም ስኖት ሴምስ ሶፋ ብለን ለምሳሌ ሰርች እናደርጋለን። ቪዲዮ መውሰድ እንችላለን፣ ኢሜጅ መውሰድ እንችላለን። ሰውን ለምሳሌ ኢሜጅ ስለሆነ የምፈልገው ኢሜጅ ወስዳለሁ ማለት ነው። ላይክ ዲስ ሶፋ ደስ ያላችሁን ሶፋ ብቻ መርጣችሁ መውሰድ ነው። ይህም ሊሆን ይችላል። የመረጣችሁትን ትወስዳላችሁ። ከዛ ካፕከት ላይ እንመጣለን። ዳውንሎድ የተደረጉ ኢሜጆችን እንጠቀማለን። ቪዲዮዎችን፣ ኢሜጆችን ማለት ነው። ዲስ አሁን ለምሳሌ ካት አለ። ይህንን እንወስደዋለን። ሶፋው ዳውንሎድ እስከሚሆን ነው። ይህንን ካቷን እናመጣታለን። እዚህ ጋር እናረጋትና እችን ካት ይህንን ከላይ ያደረግነውን ኢሜጅ ፕሬስ አድርገን ምናደርጋለን ቪዲዮ ላይ ቤዚክ ከዛ ባክግራውንድ ሪሙቭ የሚላለ ባክግራውንድ የሚል ነው። አውቶ አለ። አውቶ ስንለው ራሱ አውጥቶ ኦብጀክቱንና ባክግራውንድን የሚለይ ነው ራሱ በራሱ ማለት። ነገር ግን እኛ ግን ክሮማ ደግሞ እኛ የምንፈልገውን ኤሪያ ብቻ መርጠን ማጥፋት ይችላል። ስለዚህ ሁለቱንም ነው አውቶ ስንለው ራሱ ያጠፋዋል። ቴክስ ታይም ቤዚካሊ አውቶ ፕሮሰሲንግ ብሎ እዚህ ጋር ጊዜ ይወስዳል። የአውቶ ግን በክሮ ግን በጣም የፈጠነ
መጨረስ እንችላለን። አሁን 9 ሰከንድ እያለ ነው። የተወሰነው ፓርት ያጸደዋል። አያችሁታ? የተወሰነውን ወይ ደግሞ ራሱንም ኦብጀክቱንም ሊወስድባችሁ ይችላል አውቶ ጋር። ስለዚህ ይህን ታጠፉታላችሁ። አውቶ ካንስል ላድርገውና በክሮ እንውሰደው። ክሮ ጋር እዚህ ጋር እንደምትመለከት ፒክ ከለር የምትፈልጉትን ከለር ፓርት ማጥፋት ትችላላችሁ። እዚህ ጋር መተን አጠፋ ነው። ደግሞ ከዛ ኢንቴንሲቲውን መጨመር ትችላላችሁ። እዚህ ጋር ሻርፕ ሆነ ኦብጀክቱ ማለት ነው። አሁን ይህንን ብቀንሰው እዚህ ጋር ባክግራውንዱ አረንጓዴው ይታያል። እዚህ ጋር ለምሳሌ ታያችኋለሁ፣ አረንጓዴ አለ። ይህን ግን ሙሉ ሻርፕ አደርገዋለሁ። ትንሽ ቀነስ ሻዶ የኢሜጅ ሻዶ ትንሽ ይጨምርበታለሁ። ከዛ ይሄ አይደለ እንደዚህ አድርገን ካመጣም በኋላ ይህንን ድሌት እናደርጋለን። ይህን ይመስላል። ከዛ ምንድነው የምናደርገው? ይህንን ከላይ እናደርገዋለን። ከዛ ይህን ካደረግን በኋላ ቴክስቱን መጠቀም ነው። ቴክስት እንላለን። ቴክስት አመተን እዚህ ጋር እናስገባለን። ቴክስት ብለን ካስገባን በኋላ ቴክስቱ እዚህ ጋር መተን እዚህ ጋር ቴክስት ላይ ቅድም ከቻትጂፒቲ የወሰድነውን ፎርማት እናስገባለን ማለት ነው። ቻትጂፒቲ ላይ ያገኘውን ስቶሪ ዲቨሎፕ ያደረገልንን ሚ አፍተር ወር ምናምን ይላላ። እሱን ካፕከት ላይ መተን ቴክስት ላይ እናስገባዋለን። ከላይ ሊሆን ይችላል ደስ ያላችሁ ቦታ ላይ ወይም ደግሞ ፖቭ ብላችሁ ፕሮቮክ በዚህ አይነት ፎርማት ከዛ ቴክስት ፎርማቱን ትቀይሩለታላችሁ። ቴን ከለሩን ከባክግራውንድ ጋር ሪሌት እንዳይሆን ሌላ ከለር መጠቀም ስላላችሁ ደስ ያላችሁን በዚህ አይነት ፎርማት የምትፈልጉትን አድርጋችሁ እንደዚህ ሰሩታላችሁ ማለት ነው። አሁን ሌላ ኢሜጆች ዳውንሎድ ከሆኑልን ደግሞ ሌሎችን ኢሜጆች ቪዲዮዎችንም አብረን እናስገብተን እናያለን። ለምሳሌ አሁን እነዚህ ካቶች አሉ። ካቶችን እዚህ ጋር እናመጣለን። ከእነዚህ ውስጥ ድራማቲክ የሆነ እንቅስቃሴ አለ። አሁን ቻትጂፒቲ ላይ ለምሳሌ ይሄኛውን ካት ላይ ድራማቲክ ኦን ዘ ፍሎር ላይክ ኢት ወርክድ 12 hours ስትሬት ነው የሚለን። ስለዚህ ከዚህ ጋር ሪሌትድ ታሪክ እንመርጣለን ማለት ነው። አሁን የሆነ የድመቶች ብዙ እንቅስቃሴ አለ። እዚህ ጋር የተጠቀምኳቸውን ሀሴቶችን ጠቅላላ ፓክ አድርጌ በዚህ ፕሮፋይል እዛው ግሩፓችን ላይ ታገኙታላችሁ ማለት ነው። እዚህ ጋር የምትፈልጉትን ያህል ትመርጡና ትወስዳላችሁ። የምትፈልጉትን ኢሜጅ ከታርጋችሁ ይህንንም በተመሳሳይ ሁኔታ እንደምትመለከቱት ይሄ ነው። ይህንን ለምሳሌ እንደምትፈልጉት አድርጋችሁ ባክግራውንዱን ቼንጅ ማድረግ ነው። ባክግራውንድ ቼንጅ ለማድረግ ኢሜጅ ትመርጡታላችሁ። ቴን ባክግራውንድ ቴን ክሮም ትመርጡለታላችሁ። ቴን ከለሩን ባክግራውንድ ግሪን ዋንችን ትመርጣላችሁ። ቴን ኢንቴንሲቲ ትጨምሩለታላችሁ ትንሽ። ቴን ባክግራውንድ እዚህ ጋር ሌላ ኢሜጅ ታስገባላችሁ። ቴን አሁን ይህን ሶፋ ቤጅ ዳርጋችሁ ከዛ የካቷንም ሳይዝ እንጨምራታለን እዚህ ጋር ሌላ የካት ኢሜጅን ውሰድ እንደዚህ አድርገን ከታሪኩ ጋር የሚገናኙ ይሄንን የመሰለ እንሰራለን ማለት በዚህ አይነት መንገድ። ሳውንድ ከፈለጋችሁ እዚህ ጋር መታችሁ ሳውንድ ኦዲዮ ብላችሁ ኦዲዮ መጠቀም ትችላላችሁ። የምትፈልጉትን ሳውንድ ቭሎግ ኤኒቲንግ ብቻ የምትፈልጉትን ፕላይ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር ኦልሬዲ ቪዲዮ ዳውንሎድ ያደረግነው ሳውንድ ስላለ ሳውንዱን እንጠቀማለን። በዚህ መሰረት ኮፒራይት የማይያዝ ሳውንዶች ፍሪ ዳውንሎድ አድርጋችሁ መጠቀም ነው። ዜናን ቴክስቱን እንደዚህ እንጨምረዋለን። ከዛ እናየዋለን። ወይም ደግሞ ምን እናደርጋለን መሰላችሁ? ይሄንን ሳውንድ የኛው ስለሌለ ይሄንን ሳውንድ ራይት ክሊክ እናደርገውና ኤክስትራክት ሳውንድ ነው። ስለዚህ ሳውንድ እና ቪዲዮን ይለይልናል። ሳውንዱ ታች ጋር መጥቷል። ከዛ እዚህ ጋር እናመጣውና ዘሴም ሳውንድ ይሄንን መረስረዝ እንችላለን። ከዛ ከዚህ እንጀምርና እንስማው እስኪ። በዚህ መሰረት ይሄን የሰራ ነው ምን እናደርገዋለን? እዚህ ጋር መተን ኤክስፖርት ቴን ታይትል መስጠት እንችላለን። ታይትሉ ደሴም ነው። እዚህ ጋር የተጠቀምነው ጋር መውሰድ ትችላላችሁ። በዚህ መሰረት ይህንን ኮፒ አድርጋችሁ
ትመጣላችሁ፣ ፔስት ታረጉታላችሁ፣ ኤክስፖርት። ሁለቱንም ቪዲዮዎች በዚህ አይነት መንገድ መስራት ትችላላችሁ። ቀሪዎቹ ለየት ያሉ የሚሆኑት የኪዩዞች ናቸው። ኪዩዞች እንዴት መስራት እንዳለብን በቀጣይ ቪዲዮ እናያለን። መስመሩን የሚጠቁማችሁ እንዴት መስራት እንዳለባችሁ የሚገጥማችሁን ቴክኒካል ችግሮችን ሁሉ ሶልቭ ለማድረግ ደግሞ አልቢትር አካዳሚ አለላችሁ። አልቢትር አካዳሚ ላይ ኦንላይን ላይ የቲክቶክ የዩቲዩብ እንዲሁም ኮርሶችን እናስተምራለን። በዚህ ኮርሶች እያንዳንዳችሁ ተማሪ የመጀመሪያ ክፍያችሁን እስከምታገኙ ድረስ ሙሉ ሳፖርት እናደርግላችኋለን። የኦንላይን ኮርስ የራሱ አለው፣ በራሱ ዌብሳይት ትማራላችሁ። ከዛ ውጭም ደግሞ ከኔ ጋር ላይቭ ዋን ቱ ዋን እየተገናኛችሁ የምትማሩበት እድል አለ። እንግዲህ አልቢትር አካዳሚ ጋር በ3 አይነት ክፍል ትከፍለንላችኋል። ሁላችሁንም ባላችሁ አቅም ያማከለ ባላችሁ ጊዜ ያማከለ ኮርሱ የሚሰጠው እናንተ በሚመቻችሁ ሰዓት ስለሆነ ሰራተኛ ልትሆኑ ይችላላችሁ፣ ተማሪ ልትሆኑ ይችላላችሁ። የሰዓት ገደብ የለውም፣ ላይቭ ላይ ብቻ ስላልሆነ ማለት ነው። ስለዚህ ኦንላይን ላይ ነው። ኦንላይን ራሱ ዌብሳይት ላይ ተማራላችሁ። ከዛ በተጨማሪ ደግሞ ላይቭ ላይ ደግሞ አይን ዋን ቱ ዋን የምታገኙበት ሰዓት ከተማሪዎች ጋር በአንድ ላይ በሚመቻችሁ ሰዓት ተወስኖ በተመቻችሁ ሰዓት ነው ክላስ የሚሰጠው። ስለዚህ ያ ደግሞ በመሆኑ ምክንያት ማንኛውም ሰው የሚመቸውን ሰዓት መሰረት ተደርጎ ቮት ተደርጎ በዛ ሰዓት እንድትማሩ ያደርጋል። ስለዚህ ስራችሁ ጊዜ ያማከለ ነው ማለት ነው። ሌላኛው እንግዲህ 3ቱ ክፍሎች አንደኛው ዋን ቱ ዋን ክላስ ነው። ዋን ቱ ዋን ክላስ ከኔ ጋር መማር ለምትፈልጉ ሙሉ እያንዳንዱ ነገር ቼክ አውት እያረኳችሁ መማር ለምትፈልጉ ተማሪዎች ነው። ይህም ደግሞ ለ8 ሳምንታት የሚቆይ ነው። በሳምንት 2 ጊዜ የራሱ የሆነ ዌብሳይት አለው። ከዛ ውጭ ደግሞ ላይቭ ዋን ቱ ዋን ከኔ ጋር እያንዳንዱ ብቻችሁን ከኔ ጋር ብቻ በኦንላይን የትኛውም የዓለም ክፍል የትኛውም የኢትዮጵያ ክፍል ብትሆኑ ስማርትፎን እና ኢንተርኔት እስካላችሁ ድረስ መማር የምትችሉበት ነው። እሱም ደግሞ register.albitra.com ጋር ገብታችሁ መመዝገብ ስላላችሁ። ከዛ ውጭም ደግሞ ታች ዲስክሪፕሽን ላይ አለ። ሁለተኛው ደግሞ ቲክቶክ ማስተር ክላስ ነው። የቲክቶክ ማስተር ክላስ ላይ ቲክቶክ ሾፕን፣ ቲክቶክ ክሬተር ሪዋርድን፣ ቲክቶክ ያዘ ቢዝነስ እንዲሁም ደግሞ ብራንድ እንዴት ቢልድ እንደሚደረግ ቲክቶክን ተጠቅመን ቢዝነስ መስራት እንደምችል የኢትዮጵያ ቲክቶክ አካውንትን እንዲሁም ደግሞ የኢንተርናሽናል በተለምዶ የምንለው የሌሎች ሀገሮችን ወይ ገንዘብ የሚሰራውን የቲክቶክ አካውንት አከፋፈት ከዛ እሱን ተጠቅመን እንዴት አድርገን ክሬተር ሪዋርድን ቲክቶክ ሾፕን እንዴት አድርገን በአግባቡ መስራት እንደምንችል የምናይበት ነው። እንዲሁም ቢዝነሳችንን እና ብራንዳችንን ቢልድ የምናደርግበት። ሶስተኛው ደግሞ የቲክቶክ ክሬተር ሪዋርድ የሚባለው ነው። ቲክቶክ ክሬተር ሪዋርድ ላይ ቲክቶክ ላይ ከ8 በላይ ገንዘብ መስሪያ መንገዶች አሉ። ማስተር ክላሱ ላይ እያንዳንዱን የምንመለከታቸው ይሆናል። ቲክቶክ ክሬተር ሪዋርድ ላይ ግን የምንመለከተው አንድ ነው። ቲክቶክ ቪዲዮ ስንለቅ ቪዲዮዎቻችን ሰዎች በማየታቸው ገንዘብ የሚከፍልበት የቲክቶክ ክሬተር ሪዋርድ ብቻ ይሆናል። በእነዚህ ከ3 አንዱ መርጣችሁ መማር ትችላላችሁ። ምዝገባው ሊጠናቀቅ በጣም ጥቂት ቀናት ነው የቀረው። የመጨረሻው ምዝገባ የሚሆነው ግንቦት 30 ነው። በመመዝገብ ቦታችሁን ሴኩር አድርጉ። የምንቀበለው በጣም ጥቂት ተማሪ ነው። ይህ የሚሆንበት እያንዳንዱን ተማሪ ቼክ ማድረግ ስላለብን፣ እያንዳንዱ ተማሪ ደግሞ ማበረታት ስላለብን፣ እያንዳንዱ ተማሪ የሚሰራውን ነገር ቼክ ማድረግ ዋን ቱ ዋን መገናኘት ስላለብን፣ ሳፖርት ለማድረግና ኮንትሮል ለማድረግ በበዛ ቁጥር ስለማይቻል እሱን ሃንድል ለማድረግ ስለሚያስፈልግ ነው ማለት ነው። ስለዚህ ለመመዝገብ ዲስክሪፕሽን ላይ አለላችሁ ሊንኩ መመዝገብ ስላላችሁ። ከዛ ውጭ ደግሞ @albitra26 መመዝገብ ስላላችሁ። ከዛ ውጭ ደግሞ በስልክ ቁጥር 0923 33 64 89 ላይ ደውላችሁ ልትመዘገቡ ትችላላችሁ።